እንኳን ደህና መጣ። እነዚህ ውሾች ለሌባ ነው እንደዚህ በለበጣ የሚያለቅሱት። እንዴት እንዲያለቅሱ ነበር? ደረታቸውን እየመቱ ደረታቸውን እየደቁ ፊታቸውን እየዋጠጡ እየተንከባለሉ ነው። ደግሞስ መኖር ምን ያደርግላቸዋል? ከኔ ጋር አይሞቱ ይሻላል ብለህ ነው? ኦፍ ኮርስ። እንደውም ንገር፣ ይሄ መጀመሪያ ያገባው ሰው የሚስቴ አባት ነው። እኔ ነኝ ልጁን አግብቼ ህይወቱን የቀየርኩት። አመዱን አራግፌ ሰው ያደረኩት እኔ ነኝ። ዛሬ ዝናሽ አባት እየተባለ ሰው ሁሉ አጎንብሶ ሰላምታ የሚሰጠው በእኔ ምክንያት ነው እንጂ ጣረሞት ነበር የሚመስለው። የሚበላው የሚጠጣው የሚለብሰው በእኔ ነው። ባይገርም አሁን የለበሰው ልብስ እንኳን የሰጠሁት እኔ ነኝ። ታዲያ ለእኔ አይደለም ደረት መምታት ፊት መዋጠጥ አጅበውኝ ቢሞቱስ እንኳን ያንስብኛል እንጂ ይበዛብኛል። ምንድን ነው እንደዚህ መግማት? ታጠብ እንጂ አንተን አይደለም። አዎ ታጠብ። ራስህን ጠብቅ። ጸዳ በል። ቦዲ ስፕሬይ ታውቃለህ አይደል? ካገኘህ ሳትሰስት ተጠቀም። በጣም ብዙ ነው የሚያስፈልግህ። እናንተ የምትቀቡት ያ ሽቶ ካገኘህ ደግሞ ተቀባ። እውነትህን ነው? እስቲ ሙት በለኝ። ሙት? ሽቶ ብትቀባ እንደዚህ አትሸትም። ግን እኮ አንተ ነው የምትገባው። ማ እኔ አላወቅም። እንድትወቅ ይጠቅምሃል። የከተማው አንደኛ ደረጃ ባለሀብት ሞላልኝ ቅባት ይባላል። አንዳንዴ የሥራ ቦታዬ ሰው ሊያናገረኝ መጥቶ ጥሩ ሽታ ካልሸተተው የብር ጠረን አውዶታል ማለት ነው። የብር ሽታ ደግሞ ታውቀዋለህ፣ ለማንም መድኃኒት ነው፣ ፈውስ ነው። አይደለም እንዴ? በተረፈ ከእኔ ከተጠጋህ የፈረንሳይ ሽቶ፣ የአሜሪካን ሎሽን፣ የስዊዝ አፍተር ሼቭ ነው የሚያውድህ። ቅባት በቅባት ስለሆንክ ነዋ ሞላልኝ ቅባት የተባልከው። አንተ ሰውዬ ብንከባበር ይሻላል። ባንከባበርስ? ባንከባበርስ ምን ታመጣለህ? ሬሳ ድሃ ወይ? አቤት ፈለግከኝ? ድሃ ነው ያልከኝ? እሺ የኛ ሀብታም፣ እንግዲህ ከንብረት የቱን ይዘህ እንደምትሄድ እናያለና እኔም በመሸከም አግዛለሁ። ምን ማለት ነው? ድሃ አላልከኝ? አዎ ድሃ። ዋሻው? ሀብታም ነኝ አላልክም? አዎ ሀብታም ነኝ። ዋሻው? ኧረ አልዋሻህም። ከምታናፋበት ሀብት የቱን ይዘህ እንደምትሄድ እናያለን ያልኩህ። ብዙ ለምድር የከበሩ ሰዎች ከፍ ዝቅ የሚሉላቸው ባለሀብቶች እዚች ቤት ውድ ልብስ ለብሰው መጥተው ሆቴል አለው፣ ፋብሪካ አለው፣ እዛ አለው እየተባለለት መለመላውን ነው ከዚህ ቤት የምንሸኘው። አንዲት ነገር ይዘው ሲሄዱ አላየው። ሁሉም ጀርባቸውን እየዘረዘሩ ሀብት ንብረታቸውን እየቆጠሩ ሙልጭ ብለው ታጥበው እርቃናቸውን ነው ከዚህ ቤት የሸኘናቸው። ለማንኛውም አንተም እንደ ማንኛውም ሀብታም አሰልቺ ቢጤ ነህ። ሞት እንኳን አስደንግጦ ሊገስጽ ያልቻለ ግትር እንኳንስ ዘንቦብሽ እንደውም ጤዛ ነሽ አለ። ምን ማለት ነው?